ታሪክ ምንድነው ስለ አንድ ለጋ ወጣት ነው ወጣቶች ተመልከቱት ይሄን ታሪክ ይህ ወጣት ሐጅ ለማድረግ ወደ መካ ይሄዳል ወደ መካ ሄደበት ዓላማው ሐጅ አድርጎ በዛውም መናፊዕ ለኩም ጥቅም አለ ስላለ አላህ ሰርቶ ትንሽ ብር ይዞ ትዳር መመስረት ይፈልጋል ሄደ ሐጅ አደረገ ብዙ ሐጃጅ አለ ግን ስራ የለም 3 ቀን ይላል ይህ ሰው ሲናገር 3 ቀን ውሃ ዘምዘም ውሃ ብቻ እየጠጣው 3 ቀን በረሃብ አሳለፍኩ ይላል በሶስተኛው ቀን መረረኝና ካዕባ አሱር ሶላት ሰግጄ እንደወጣው በሩ ላይ ቆምኩ ከካዕባ ከዋናው ግቢ በሩ ላይ ስቆም ከርቀት በአረንጓዴ በር የታሰረ ቋጠሮ ነገር ተመለከቱ ከሐጃጆች ካንዱ የወደቀበት ንብረት ነው فذهبت إليه هجي أنساوت ففتحته سكفتو كوسط 200 ريال بجد ريال من وبنيا 200 አካባቢ ማለት ነው 100 ሪያል የሚሸጥ ዳይመንድ እንቁ ነበር ውስጥ ደነገጥኩ ይዤው ተመለስኩና ቆምኩ በሩ ላይ አለ አላህ የሚፈራ ባሪያ ነኝ ከዛ ምን አለ والله አለ ይህ የዚህ ዳይመንድ ባለቤት የዚህ አልማዝ ባለቤት ከመጣ እሰጠዋለሁ አልኩ ምን ነው እኔ ይሄን ዳይመንድ አግኝቼ ከምደሰተው ደስታ የበለጠ ያ ሰውዬ በመጥፋቱ የሚያዝነው ስለሚበልጥ እመልሰለታለሁ አልኩ ይህ ሰው ማንም አያየው ይህን ዳይመንድ ይዞ ሀገሩን ቢገባ ትዳሩን መሰርቶ ይኖርበታል ግን አላህ يراه الله ያየው ነበር አለም ያዕለም بأن الله يراه الله ያየኛል ብሎ ፈራ ይህን ዳይመንድ እየጠበቅኩት ያ ሰውዬ እስኪመጣ ብዬ ከዛ አንድ በእድሜ ገፋ ያሉ ሽማግሌ እየሮጡ መጡ ያ ናስ ያ ጀማ የሰው ያለ ያገር ያለ እያሉ እየደንግጠው መጡ ጠጋልኩና ያ ሸኽ ማባሉክ ምን ሆነ አላልኳቸው ልጆይ ተወኝማ አቃውልቆ ጠፋኝ ምንድነው የጠፋችሁ በጨርቅ የታሰረ ነው ምን አይነት ጨርቅ አረንጓዴ ውስጡ ምን አለው እንዲህ አይነት ቅርጽ ያለው እንዲህ አይነት ፈርጥ ያለው ዳይመንድ ነው 100 ሪያል የገዛውት አንዲት ልጅ አለች ለሷ ስጦታ የገዛውት ዳይመንድ ነው አሉ ከዛ والله አወጣውና ይሄን ዳይመንድ خذه አልኩት ያዘው ብዬ ሰጠው ይሄ ወጣት ለዛ ሰውዬ ከዛ ይሽህ ተሐጀቡ ምን አይነት ዘመን በዚህ በተበከለ ዘመን የ100 ሪያል ንብረት አግኝቶ የሚሰጣል ወጣት ዛሬ በሚሰርቅበት ሰዓት በጣም ተገረምኩና 1000 ሪያል አውጥቼ እንካበል የመስራች እንደሚባለው ባገራችን እንካብ ይሰጠው قال ان اجري الا على الله لا ከአላህ ጋማ በ1000 ብር አልላቀቅም አጅሬን ከአላህ ነው መፈልገው አልቀበልም ማለት 100 ሪያል ትቻ 1000 ብር ሊቀበል ነው ለአላህ ትቻለሁ አላህ ይሰጠኛል ትቶኝ ሄደ ይላሉ ሽማግሌ ይወጣት ትቷቸው ሄደ ከዛ ሸኽ ጋር ተለያዩ ከዛ ይወጣት ስራ ፈለገ ምንም ሊያገኝ አልቻለም በመርከብ ተሳፈረና ወደ ሀገሩ አቀና ይሰው ወደ ሀገሩ ሲያቀና መርከቧ መንገድ ላይ ያለች ከባድ ማዕበል መጣና ከቀይ ከግራና ወጣት መርከቧ ተሰባበረች አብዛኛው ህዝብ አለቀ የአላህ ቀደር ሆነና ይህን ሰው አላህ ሊያድነው ፈለገ ከሆነ የጣውላ ስባሪ ላይ አረፈና ውሃው ያሽከረክር ወደ ማያቀው አገር ወስዶ ጣለው ዳርቻው ወስዶ ጣለው ይህ ወጣት ምን ይላል የደከመ ሰውነቴን በደከመ እግሬ ተሸክሜ ወደ ማላቀው ከተማ መንደራቀን ነው ይላል ወርዛሽ መንደር ስገባ ይበለጸገች ናት አዝመራው ምኑ አትክልቱ መስጂድ የበዛባት ደስ የሚል ኢማናዊ አካባቢ ነበር ገባው فصليت في مسجده ከነሱ መስጂድ ሰገዱ ከዛው ማደርኩ የሆነ ምግብ አመጡልኝ በላው ከዛ አንዴ የተቀደደ መጽሐፍ አየውና ስጽፈው የተቀደደውን ፓርት ቁርአኑን ስጽፈው ሲያዩ መጽሐፍ ትችላለህ እንዴ አው ይችላል እንግዳ አስተምረናል እንዳለ ጽሁፍ አስተማርኳቸው ይላል አላህ በዚህ ሰበብ ኸይር ለኔ ያመጣልኝ ይላል شوف الله ومن يتق الله يجعل له مخرجا الله يدغاغ ሰዎችን ስራ ይጥላል ከዛ ይሰው ይሄን ጽሁፍ ከዛ በኋላ መጽሐፍ አስተምራቸው ቁርአን ሳነብ በአረበኛ ሳነባዩ ትችላለህ አሉኝ አው እንግዳ አቅራን አሉ አገሩን ህዝብ አቀረውታል ከዛ የመስጂዳቸው ኢማም አደረጉኝ መኖር ስጀምር አገሬ ልመለስ ነው እንዴ ያደጋገጥመኝ ነው አጋጣሚ ዘይ ገበው ስላችሁ ላ አትድም በጭራሽ አሉኝ ማግባት አለበት ያው እኔ ምን ኢኮኖሚ አለኝ ስራ እንሰጣለን ቤት እንሰጣለን ጥሩ ሷልህ ልጅ ማለች እሷን ታገባለህ አሉኝ በጣም ተደናገጥኩ እሺ አልኳቸው ከዛም የሰርግ ቀናችን ደረሰ ይላል ከገሪቱ ካሉ ሷልህ ሴቶች ውስጥ አንዷን መረጡልኝ ይላል ከዛ እቺን ሴት አገባዋት ማታ ገባውና ይላል የሚገርመው ታሪክ እዚህ ላይ ነው ማታ እሷ ጋር የጫጉላ ምሽታችን ላይ እንደገባው ከኔ ወደፊት ለፊት ቢጃማዋን ለብሳ ወደኔ ስትመጣ አንገቷ ላይ ያየሁት ጌጥ
ማርኮኝ ደንግጬ ቆምኩ ይላል መካ ላይ የተውኩት ያነ ዳይመንድ አንገቷ ላይ ተንጠልጥሎ ነበር فخجلت ደነገጥኩ ያ መካ ላይ የጣልኩት የ100,000 ሪያል ዳይመንድ ነው 100,000 ሪያል ነው የሚሸጠው ደነገጥኩ ከዛ አባቷን አስጠሩልኝ አልኩ አንድ መጡልኝ አባትዬ እኔ መረስተውኝ ያረስቻቸዋለሁ ያ ሼህ ከዚህ አመት በፊት ሐጅ አድርገ ነበር እንዴ አልኩት አዎ አለኝ ምን ገጠመ እስኪ ታሪክ والله ልጅ አለኝ እኔ መካ ውስጥ ያለችኝ እንደምታዩ ሀብታም ነኝ ያለችኝ እቺ ሴት ልጅ ብቻ ናት እሷን ላስደስት የ100,000 ሪያል ዳይመንድ እንቁ ገዛውላት ገዝቼላት ይሄን አልማስ ስመጣ መንገድ ላይ ጠፋኝ ከዛም فوجدت رجلا من الصالحين አንድ ደግ ወጣት ከሷሊሖች አላህ የሚፈራ ወጣት ይዞት አገኘሁት ከዛም እንካ ብሎ ሰጠኝ ምልክቱን ሰነግረው አውጥቼ 1000 ብርን ከይምስራች ይምሰጠው አልቀበልህም አለኝ እምቢ ብሎኝ ሄደ ያኔ ለአላህ ዱዓ አደረኩ ያ ረቢ ኢለኪቱ هذا الرجل ازوج بهذا البيت ይሄን ልጅ አገናኘኝ እንጂ ለዚህ ወጣት ነው እቺ ልጅን ምድራት አንደኛው ልጅን ብዬ ዱዓ አደረኩ ይሄን ልጅ አጣው ትላንት አጋባሁ አለው ይህ ወጣት ታሪኩን አስታወሰው ለዚህ ሰውዬ እኔ እኮ ነኝ እንዲህ ብዬ ሰጠው እዚህ ቦታ ላይ አታስተውስ እንደ አዲስ አማችና ልጅ ተቃቅፈው ማልቀስ ጀመሩ ከዛ ህዝቡ ያካባቢው ሰው ይሄን ታሪክ መጣው ከሐጅ ሲመለሱ ይነግሯቸው ነበር መካ ውስጥ አንድ ያገኘው ወጣት አለ አላህ እሱን ቢያገናኝ ለሱ ነበር ምድረው ይሉ ነበር አላህ ዱዓቸውን استجابه እንዳደረገላቸው አወቁ ያገሩ ሰው ተላቀሰ حتى سمع الاصوات في انحاء الجزيره ከዳር ከደሴቱ ዳርቻ እስኪሰማ ድረስ ያገሩ ህዝብ ተክቢር አደረገ አላሁ አክበር ومن يتق الله يجعل له مخرجا الله نميفر الله موجع بجلتال الله يدقق سوچن سራ አይጥልም من ترك لله شيئا عوضه الله خيرا منه الله سبحانه وتعالى لا الله ሲል አንድ ነገር የተው الله የተሻለ ይተካለታል ይህ ወጣት ምን ይላል ታሪኩን ሲጨርስ እኔ ይሄን ዳይመንድ ይላል الله ያየኛል ብዬ አላህን ፈርቼ ለአላህ ስልተውኩት አላህ Subhanahu Wa Ta'ala ይሄን ዳይመንድ ከውብ ኮረዳ ጋር ከሷሊህ ሴት ጋር መለሰልኝ ይላል ለአላህ ስልተውኩት አላህ Subhanahu Wa Ta'ala ከምታምር ሷሊህ ሴት ጋር አብሮ መለሰልኝ رأيتم التقوى الله ያየኛል ለአላህ ስልተው አላህ Subhanahu Wa Ta'ala የተሻለን ይተካልሃል